ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? የባንክ ኤቲኤም ካርድ ቢጠፋባችሁና በጠፋበት ወቅት ገንዘብ ከሂሳባችሁ ወጪ ቢሆን ባንኩ ይሄንን ገንዘባችሁን የመክፈል ግዴታ አለበት ወይስ የለበትም የሚለውን እምነግራችሁ ነው የሚሆነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 18 የሰበር መዝገብ ቁጥር 9639 ላይ በሰጠው አስገዳጅ ሕግ ትርጉም አንድ ባለ ጉዳይ የኤቲኤም ካርዳቸው እንደጠፋ በጽሁፍ አሳውቀው ባሉበት ሁኔታ ባንኩ ሂሳባቸውን ሳይዘጋ በመቅረቱ ኤቲኤም በጠፋበት ወቅት ገንዘብ ያለ ፈቃዳቸው ከሂሳባቸው በመውጣቱ ምክንያት ባንኩ ተጠያቂ ነው በማለት ወስኗል። እንግዲህ ኤቲኤም ካርድ በሚጠፋ ጊዜ ለባንኩ በጽሁፍ እስክናሳውቅ ድረስ ለሚፈጠረው ማንኛውም ኪሳራ የሂሳቡ ባለቤት ኃላፊነቱን የሚወስድ ሲሆን ለባንኩ በጽሁፍ ካሳወቃችሁ ግን ከዛ በኋላ ለሚፈጠረው ማንኛውም ኪሳራ ባንኩ ኃላፊነቱን የሚወስድ መሆኑን ይህ የሰበር ሰሚ ችሎት አስታውቋል። ይህን የህግ ምክርና ትንታኔ ተጠቀሙበት። ባባይ